ፈሪ ክርስቲያን መሆን ድፍረት ይጠይቃል። ትልቅ የሚባል ኃጢአት የለም፣ የጥቃቅን ፈቀቅታዎች ድምር እንጂ። ከምኔው ተፈጠፈጡ ብለን እንደነግጣለን። ከመድረክ ሳይወርዱ ግን እየወደቁ ነበር። 7 አገልጋይ ስለሳቀበት ቀልድ እውነት አይሆንም። ትኩስ መሆን ትፈልጋለህ? አዲስ ክርስቲያን ሰፈር ዋል። አገልጋይ ሰፈር የሰማኸውን ቀልድ አዲስ ክርስቲያን ሰፈር እንዳትደግሙ። ጥንቃቄ የሚፈልገው የሚበላው ዘር እንጂ አረም ባይዘራም ያድጋል። ቅድስና የአካባጆች ሳይሆን ከኢየሱስ አመል የተጋባባቸው ሰዎች ሕይወት ነው። በልቤ አግኝተውኝ ነው ያልኳቸው ሰዎች አግኝቻቸው ነው ምልበት ጊዜ ይመጣ ይሆናል። በልቤ ምንም ብል እሰማለሁ እንዳልኩኝ ሁሉ ምንም ብል ማልሰማበት ጊዜ ይመጣ ይሆናል። ከእግዚአብሔር በቀር እንደ በረታ የሚሰነበት የለም። ከነብር የሚፈጥነው አበኔር እንደሚዳቋ ሞቷል። ከአንበሳ የበረታው ሳኦል እንደ ምናምን አልፏል። ኮከብም ነዶ ነዶ ይጠፋል። 1000 ዘመናት የበራች ፀሐይም ኃይሏን አጥታ እንደ ደም ትቀላለች። ለጌታ እንዳልተገቡ እያሰቡ ማገልገል እንዴት ያለ ብልሃት ነው! ተጋባዥ ማንም ይሆን ምን አገልጋይ ሆኖ ሙሽራው ያከበረውን ሕዝብ መናቅ ሙሽራውን መናቅ ነው። ኢየሱስ ያከበረውን ሕዝብ ማክበር ኢየሱስን ማክበር ነው። ለኢየሱስ ያለን ፍቅር ለወንድማችን ያለንን ፍቅር ያክላል። እግዚአብሔርን የመውደዳችን ትልቅነት እስከ ወንድም ይለካል። ተለምነን የምናገለግል ሆይ ለምነን ማገልገል እንከለከል ይሆናል። ሰው ሲያጡ ነው እንዴ የሚጠሩኝ ያልን ሆይ አንድ ቀን መተንፈሻ መድረክ ፍለጋ እንማጠን ይሆናል። ላለማገልገል ለሰው የሰጠነው ምክንያት በጌታ ፊት ይመጥን ይሆን? በትዕቢት የጸናው ማግስት ጸጋውን ላይ ትቶብኝ ከሚሄድ የሰጠኝን ጸጋ ከላይ ቢወስድ ራርቶልኛል ማለት ነው። መሰማት ሁሉ ክብር አይደለም። መሰማትን ሰጥቶ አምላክ ከአፋችን ቃል ቢሸሽ የየዕለት ግማት ነን። እየፈራን እናገለግለዋለን።